12 ሚሊዮን እኔ እዚህ ባዶ ቤት ተዘግቶብኝ ነው ያለሁት። 12 ሚሊዮን እንዴት ነው ይሄ ነገር ጋይስ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም 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 ሰላም። ይኸውላችሁ እጅ ወጣ ዛሬ ገና ዩቲዩብ በጀመርኩ በ5 አመቴ። እንዴት ናችሁ ጋይስ? ሰላም ናችሁ ወይ? እዛ ጋር ክሮሊክ ሰዓት ምናምን ይታያል። በነገራችን ላይ ደረጃ ላይ ሆኜ ነው የምቀርጸው። እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? መብራት የለም እንዳላበራላችሁ ምንም ማድረግ አልችልም። አስቲካው ላውጣ ሁልጊዜ እያላመጥሽ እንዳትሉኝ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛ። ዘይነብ እንድሪስ እንኳን አላህ አተረፈሽ። ጋዝ ፈንዲቶባት ልትሞት ነበረ። እንኳን አላህ አተረፈሽ። ተጠንቀቁ ጋይስ። ጋዝ እንደዚህ ፍሮን ውስጥ ምናምን የምትሰሩ መስተዋቱ እየፈነዳ ነው። ትናንትናም ቲክቶክ ላይ የፈነዳ ጋዝ አይቻለሁ ማለት ነው። ስለዚህ ተጠንቀቁ። ጋዝ እየፈነዳ ህዝቡ እያለቀ ነው ማለት ነው። አሁን በጣም ሙቀት ስለሆነ ሳውዲ ላይ ከዛ የጋዙ ሙቀት ሲጨመር በጣም ኃይለኛ ይሆናል እና ተጠንቀቁ ማለት ነው። እንኳን አላህ ተረፈሽ። ተጠንቀቁ ሁላችሁም። ጋዝ እንደዚህ ፍሮን ውስጥ ምናምን በተለይ ይሄ ጊደር ضغط ምናምን የምትሰሩ በሱ ምግብ የምትሰሩ ሴቶች ምናምን ተጠንቀቁ ወላሂ። እና ያው መጠንቀቁ አይከፋም ነው ማለት ነው። እና ደግሞ ዛሬ የመጣሁት ስለምንድን ነው? ስለ ሙዓዝ ሀቢብ 12 ሚሊዮን ለእንትን ለምንድን ይሄ ነሽዳ ከዘፈን ዝቅ ያለ ነሽዳ ለማውጣት 12,000 ብር ብለዋል ማለት ነው። ስለዚህ የመዳም ቅመሞች እንግዲህ እያዋጡ ይገኛሉ። በጣም የሚያሳዝን ታሪክ ነው። በነገራችን ላይ የመዳም ቅመሞች በጣም እያበዛችሁት ነው። ዘፈን ለማውጣት 12 ሚሊዮን ከዘፈን ዝቅ ነው የሚለው። ይሄ መደለቅ ነው፣ ጭፈራ የለበትም እንጂ ያኔ እስክስታ የለበትም እንጂ ከዘፈን ዝቅ ያለ ነው ማለት ነው። ይሄ የምታወጡት በ12 ሚሊዮን አስቡት እንግዲህ። ድፍረቱ ራሱ በጣም ይገርማል። ሰራ እኔ 12 ሚሊዮን ስንት ብር እንደው ራሱ አላውቅም ማለት አሁን 10,000 ተሞልቶ 10 ሚሊዮን ተሞልቶ ነው እንደ 12 ሚሊዮን የሚሆነው ወይንስ ደግሞ 2 ሚሊዮን ማለት ነው? ምንድን ነው ሊገባኝ አልቻለም። ወይስ ደግሞ 100,000 ነው 2 ሚሊዮን 12 ሚሊዮን ምንድን ነው? እንዴት ነው ቁጥሩን ራሱ አላውቀውምና ሁሉም እያዋጣ ይገኛል ማለት ነው። እኔ ሰራሃ ገንዘባችንን የት እንደምንጥለው እኛ የአረብ ሀገር ሴቶች የማናውቅ ከንቶች ፈኒ ሀይ ከአረብ ሀገር ላይ ወይ አስክሬናችን ይሄዳል ወይ ደግሞ ታመን እንሄዳለን። ኩላሊታችን ጠፍቶ ኩላሊታችን ፌል አድርጎ ኩላሊት ተኩኝ ብር አዋጡ ኩላሊት የምገዛ ማነው የሚቀየርበት እንላለን ማለት ነው። ገንዘባችንን እንዴት እንደምንይዝ ምን ላይ እንደምናውለው ለማን ስንት ደሃ ስንት ሚስኪን ስንት ደካማ ስንት የቲም ባለበት ሀገር ላይ ሰው ምግብ በልቶ የማያድርበት ሀገር ላይ 12 ሚሊዮን የዛሬ ወሬ ያስቃል። 12 ሚሊዮን ሀረካት ጋር ነው እያወራሁ ያለሁትና እየጮህኩ ነው። በነገራችን ብቻዬን ስለሆንኩ ቤት ውስጥ ተመችቶኛል። በቃ ዝም ብዬ ስዘል ከላይ ከታይ አልሙም ወሬ ስመለስ 12 ሚሊዮን ዘፈን ለማውጣት ከዘፈን ዝቅ ያለ ትንሽ ዝቅ ያለ ጭፈራ የሌለበት እንደዚህ እስክስት የሌለበት ነሺዳ ለማውጣት 12 ሚሊዮን ተጠይቃችሁ እያዋጣችሁ የምትገኙ የመዳም ቅመሞች ምናችሁን ነው የሚያማችሁ? ራሳችሁን ነው? አይመሯችሁን? ምናችሁን? ልባችሁን ነው የሚያማችሁ? ምናችሁን ነው የሚያማችሁ? እስኪ ለራሳችን ጠግበን ሳናድር የገዛነውን ልብስ በስነ ስርዓት ለብሰን የማናውቅ ሴቶች። የኔ ልብስ አሁን በሮብ ነኝ ያለሁት። አሁን በሮብ ይሄ ሮብ ታውቃላችሁ? ይሄ ሮብ ቀሚስ ማለት ነው። ሙሉ ቀሚስ ይሄ ሮብ ይሄ እንትኑ ባልቴቶቹ የሚለብሱ በዛ ነኝ ያለሁት። ሻንጣዬ ውስጥ ያለ ጉር ልብስ መቼ እንደምለብሰው አላውቅም። خلاص ስሞጥ ጥዬው እሄዳለሁኝ ወይ ለሰደቃ ይሰጣል። خلاص ይሄ ነው ወይ ደግሞ ይጠፋል ተመናምኖ ያልቃል። እኛ ምንድነው ማራው ዛሬ ወላሂ ወይኔ ጉዴ። እኔ
ወላሂ ወሬ እያሳቀኝ ነውና የምሬ ነው ወላሂ። ቪዲዮ አዳምጡት። እኔ እንደ ቀልድ እያረኩኝ በጣም ቁም ነገር ነው የማወራውና ገንዘባችሁን የት እንደምትጥሉ አታቁም መሆናችሁ ነው። ለምን ለኔ አሰጡኝም? የምጥሉበት ካጣችሁ ለምን ለኔ አሰጡኝም? ሰጡኝ። ይኸው ባዶ ቤት ነኝ የተቀመጥኩት፣ ሰው የለም። ልሂድ ያገሬ፣ ስጡኝ፣ አዋጡልኝ። 12 ሚሊዮን አልላችሁም፣ 10 ሺህ ስንት ነው? 10 ሺህ በኢትዮጵያ በኢትዮጵያ ትንሽ ናት። ቢያንስ 300 ሺህ ወይ ደግሞ 500 ሺህ አዋጡልኝ። እኔ እዚህ ባዲዮ ቤት ተዘግቶብኝ ያለሁ ሴት ነኝ። ለሱ ለነሺዳ ለማውጣት እንዲያው ከአላህ እንኳ ታገኙታላችሁ። ይሄ ወይ ከአላህ አታገኙት ወይ ከሙአዝ ሀቢባ አታገኙት። ምንድን ነው የምትጠቀሙት? እስኪ 12 ሚሊዮን አዋጣችሁ። እሱ ሲጠይቅ ያላፈረው እናንተ ደግሞ ስትሰጡ ሸም ያላዛችሁ ጉድ እኔ ጉድ ነው ያልኩት። ሰራሃ እኔ እንደዚህ በተለይ ለእንደዚህ አይነት ነገር የምናወጣ ሴቶች ቤተሰቦቻችን ችግር ላይ ያሉ የማን ወላሂ ነው የምላችሁ ጋይስ፣ ቤተሰቦቻችን ጠግበው ቢያድሩ ቤተሰቦቻችን ባይቸግራቸው ወንድሞቻችን ተደላድለው ቢኖረን አረብ ሀገር አንሰራም። ልንገራችሁ፣ ሁላችንም አረብ ሀገር የመጣ ነው ተቸግረን ነው። እድሜያችንን እየጨረስን ያለ ነው ስለተቸገርን ነው። ስለዚህ እንዴት ያኔ ሰው የራሱን ሰደቃ እንኳ ከቤት ነው የሚጀምረው ጋይስ። ሰደቃ ከቤት እናትና አባት ፈርጥ ናቸው። ከዛ ያክስት ልጅ የወንድም ዘመድ ከቤት ነው የሚጀምረው ሰደቃ እንኳ። እኛ ሁልጊዜ ሚዲያ ለሚታወቅ ለሚዲያ ሰው ለሀብታም እንዳለቀለቅን እድሜ ልካችንም በኋላ እኛ ታመን ስንወድቅ ከስንት አንድ ነው እንጂ የሚረዱ የሉም። ሰራሃ ወላሂ የሚረዳ ሰው የለ። ሀታ ወሬያችንን ራሱ አሁን የመዳም ቅመሞች ምናምን እያሉ ሁሉም ወይ ፎሎ ለማግኘት ወይ የራሳቸውን ቢዝነስ ለማሳደግ የመዳም ቅመም ይላሉ እንጂ ታመን ብንወድቅ ማንም ዞር ብሎ ልንገራችሁ፣ የምሬ ነው ወላሂ ማንም ዞር ብሎ እኔ ሀታ የሆነ ትላልቅ ዩቱበር እንኳ ወይ ደግሞ ትላልቅ የሚዲያ አካል ካላወሩ የኛ ወሬ ከመሬት ተነስቶ ማንም ቀጣ ያደርገውም፣ ከመሬት ማንም አያነሳውም። ስለዚህ እናንተ ምን ሆናችሁ ነው? ቆይ ምናችሁን ነው የሚያማችሁ? እንደኔ ከሆናችሁ ሰራሃ እንትን አየር ያማረን ሰዎች ነን እኛ ጋይስ። ወላሂ በልጅነታችን መተን ሰው ሀገር ልጅነታችንን ቅጭ አድርገን የበላን የልጅነት ጣዕም ማናውቅ የወጣትነት ጣዕም ማናውቅ ሁልጊዜ በመዳም ቤት ሁልጊዜ አላፍትና የተጫነብን ሰዎች ነን። እንዴት ነው ቆይ እናንተ የራሳቸውን ህይወት ማሸነፍ ያቃታችሁ ሰዎች ለሙዚቃ ለነሺዳ 12 ሚሊዮን የምታወጣው? እኔ እሱን አልናገርም ባይዘው፣ ምክንያቱም እሱ አንደኛው ነው አላስ እኔ ምን አይነት አስተሳሰብ እንዳለው ራሱ አላውቅም። እርግጥ ያው የአረብ ሀገርን ሴቶች ስለሚያውቁ ነው ብዙ ጊዜ እንደዚህ አይነት ጥያቄ የሚጠይቁት ማለት ነው። ግን እሱን ተውትና እኛ ራሱ እውነቴን ነው የምላችሁ ማሰብ እየተሳለን ሰዎች ነን እኛ የአረብ ሀገር ሴቶች። የምሬ ነው የምላችሁ። ሁልጊዜ ለሀብታም ሁልጊዜ ለራሳችን ሳንለብስ ለራሳችን ሳንበላ ለራሳችን ሳንደሰት ሁልጊዜ ሚዲያ ለሚታወቅ ሰው እንዳለቀለቅን ከአረብ ሀገር ወይ የሆነ ነገራችን ጎሎ ወይ ሞተን ወይ ደግሞ በቃ ሳያልፍልን ነው የምንሞተው። ልንገራችሁ የምሬ ነው ወላሂ። እና ለምንድን ነው ሰው ብልጥ መሆን አለባችሁ ጋይስ፣ ብልጥ መሆን አለባችሁ። ገንዘብ አውጦ ስትባሉ አይ ለምንድን ነው ይሄ ብር የሚወጣው? ለምንድን ነው አሁን ለየቲም ቢሆን እሺ፣ ለታመመ ሰው እመን። በነገራችን ላይ ማንም ሰው ገዝቶ አያመጣውም። በሽታ አላህ ነው ያኔ ከፈጣሪ ነው እንጂ የሚመጣው ከማንም ሰው ፈልጎ የሚያመጣው ነገር አይደለም። ለምሳሌ ለታመመ ሰው እንጂ ዝም ብሎ ላገኛችሁት ማሽቃበጥ ሚዲያ ላይ በቃ ወጥቶ ለለለ የመዳም ቅመሞች እንደዚህ ስላለ ብቻ ገንዘባችሁን አትበትኑ። የሆነ ሰዓት ላይ ይቆጫችኋል። የምሬ ነው የምላችሁ። የሆነ ሰዓት ላይ አገር ገብታችሁ ቸግሯችሁ አንድ ሰው እንኳ ዞር ብሎ ሳያያችሁ ሲቀር የዛን ጊዜ ያጠፋችሁት ገንዘብ አሁን እንደዚህ የምትበትኑት ገንዘብ ይቆጫችኋል ማለት ነው። ስለዚህ ገንዘባችሁን ያዙ ጋይስ። ገንዘብ ነው የሚጠቅመው ልንገራችሁ፣ ወላሂ ገንዘብ ነው። ወላ ወንድም ወላ አክስት ወላ ቤተሰብ ወላ ምንትሴ ካለሽ አለሽ ነው፣ ከሌለሽ ደግሞ ማንም ዞር ብሎ አያይሽም። በተለይ እኛ የአረብ ሀገር ሴቶች አረብ ሀገር ይሄን ያህል አመት ኑረን ኢትዮጵያ ሂደን ከሰው በታይ መሆን የለብንም ልንገራችሁ። አይደለም እና ከሰው በታይ ከቤተሰብ በታይ ራሱ መሆን የለባችሁም። ከዛ የዘለለ ሀላስ
እንደፈለግሽ ነው። ያኔ ማንም አይረዳሽም። ገባሽ? እና ቤተሰብ የሚሆን ማንኛውም ሰው ይሁን የተረዳውን ሳይሆን የሚያየው የፊቱን ነው። ወደፊት የምታወጪው ወጪ ወደፊት እሱ ጠይቆሽ አንቺ ሰተሽዋል አልሰጠሽውም፣ ያንን ነው እንጂ የሚያየው አንቺ በፊት ያረግሽለትን አይደለም። ይሄ ደግሞ ማዕሩፍ ነው። ሁላችንም ቤት ያለ ነው፣ ሁላችንም ቦታ ያለ ነው። ስለዚህ ለምንድን ነው እናንተ ትምህርት የማትወስዱት? የምሬ ነው። እኔ ይሄ እንኳን አይደለም ለነሺዳና ወይ ለታመመ ሰው ካልሆነ ወይ ለየቲም ወይ ለሰደቃ ካልሆነ በቀር እኔ አላወጣም፣ ገንዘቤን አላባክንም። ይቅርታ ገንዘባችንንም እኮ ወጣትነታችሁን የት አድርጋችሁ ገንዘባችሁን የቱ ጋር ጣላችሁ ተብለን እኮ የምንጠየቅ ሰዎች ነን እኛ እኮ። ስለዚህ እንዴት ነው እናንተ ራሳችሁንም ጎርታችሁ ነገ ጧትም ወንጀል የምታመጡበትን ስራ የምትሰሩት? እኔ አሁን ቀንተሽ ነው ምናምን ልትሉኝ ትችላል። ወላሂ ለአዚም ቀንቻ አይደለም። ግን እኛ የአረብ ሀገር ሴቶች ለምንድን ነው ሁልጊዜ ይሄ ታዋቂ ሰው ሁልጊዜ የሚጫወትብን? ለምንድን ነው ነፍስ ሩህ ላዝም? ያኔ የሰው ልጅ እኮ እድሜው ሲጨምር አስተሳሰባችን እየጨመረ አግላችን እየጨመረ ይሄዳል። እኛ ግን ሁልጊዜ ወደ ታይነን። ስለዚህ ጋይስ እኔ ለራሳችሁ ነው ወላሂ። ቀንተሽ ነው ምናምን ለምትሉ እኔ ችግር የለብኝም። የውስጤን የሚያውቀው አላህ ነው። ወላሂ ቀንቻ አይደለም።